ሰላም አድማጮቻችን፣ ዛሬ በአንድ ባገኘነው መረጃ ላይ ተመስርተን አንድ ጥልቅ ውይይት ይዘን ቀርበናል። አሁን እንግዲህ ዛሬ ትኩረታችን እስራኤል እንዴት አድርጋ ኢራን ውስጥ በራሷ ግዛት ውስጥ ማለት ነው ውስብስብ ጥቃት ፈጸመች የሚለው ላይ ነው። ልክ ነው። ምንጮቹ እንደሚሉት ራይዚንግ ላየን ወይም አንበሳ መነሳት የሚል ስያሜ ተሰጥቶታል። በሞሳድ የተመራ ነው አይደል? በትክክል የሞሳድ ኦፕሬሽን ነው። እናም ያው ሰርጎ ገቦችን፣ ከውስጥ የተተኮሱ ሚሳኤሎች፣ ድሮኖችን፣ ብዙ ነገሮችን ነው የተጠቀሙት። ዝም ብሎ ቀላል ነገር አይደለም። በጣም የቀረቡት መረጃዎች ደግሞ እንደሚያሳዩት ከሆነ ይሄ ዘመቻ ለዓመታት ይታቀዱ ነው። ለዓመታት? አዎ። የኢራንን መከላከያ ጥሶ የገባው በአየር ጥቃት ብቻ አይደለም። ዋናው የሚገርመው በራሷ በኢራን መሬት ላይ በተደራጁ ድርጊቶች ነው የሚሉት። እውነት? ይሄ እንዴት ሊሆን ቻለ? በጣም የሚገርም ነው። እንግዲህ በውይይታችን ይሄ እንዴት ሊሆን እንደቻለ ዝርዝሮቹና አንድምታዎቹን ያው እንፈትሻለን። መልካም። እንግዲያው ወደ ዝርዝሩ እንግባ። መቼ ነው የተጀመረው? ዘመቻው ሰኔ 13 ከሌሊቱ ሰዓት 2:15 ላይ ነው የጀመረው ይላሉ ምንጮቹ። ከሌሊቱ ሰዓት 2:15 እና እንዳልከው አስገራሚው ነገር ጥቃቱ ከውጭ ብቻ ሳይሆን ከኢራን ውስጥም መሆኑ ነው። በጣም ያው የኮማንዶ ቡድን በኢራን ግዛት ውስጥ ገብቶ ካሚካዚ ድሮኖችንና ሚሳይሎችን ከውስጥ አስወንጭፏል ነው የሚባለው። ከውስጥ በኢራን መሬት ላይ ሆነው አስየው እንግዲህ እና ደግሞ በተመሳሳይ ጊዜ በመኪና የተቀመጡ ቦምቦች ያው ቁልፍ ሰዎችን ኢላማ አድርገዋል ተብሏል። ማለት የተቀናጀ ነው፣ ከውስጥም ከውጭም። በትክክል ከፍተኛ የቅንጅት ደረጃ ነው የሚያሳየው። አንድ የቀድሞ የእስራኤል መረጃ መኮንን የተናገሩት ነገር አለ። ምን አሉ? ይህ ነገር የእስራኤልን አቅም በተለይ የመረጃ ብቃቷንና የጊዜ አጠባበቅ አቅሟን በተመለከተ ትልቅ መገረም እንደፈጠረ ነው የተናገሩት። እውነት ነው። እንደሳቸው ከሆነ ደግሞ የዘመቻው ዋና ዓላማ ግልጽ ነው። ያው ትርምስ መፍጠር፣ ፍርሃት መዝራት በኢራን ውስጥ እና ደግሞ ቁልፍ የሆኑ መሰረተ ልማቶችን ማውደም። የዝግጅቱ ውስብስብነት መጠን የት ድረስ ነው ብለህ ታስባለህ? የኢራን ባለስልጣናት ምላሽ ሲሰጡ የሆነ የተጋለጠ ነገር አለ? ጥሩ ጥያቄ ነው። የኢራን ባለስልጣናት አንድ ነገር ይፋ አድርገዋል። ቴህራን አቅራቢያ አንድ ምስጢራዊ ወርክሾፕ አግኝተናል ብለዋል። ወርክሾፕ? እና ያ ወርክሾፕ የዘመቻውን ስፋት አንድ ፍንጭ ይሰጠናል። እሺ፣ ምን ተገኘ ውስጡ? እንደ ምንጮቹ ከሆነ የድሮን ክፍሎች፣ ጂፒኤስ መሳሪያዎች፣ ወደ 200 ኪሎ ግራም የሚመዝን ፈንጂ 200 ኪሎ ግራም እና ደግሞ 30 ሙሉ በሙሉ የተገጣጠሙ ድሮኖችና አስወንጫፊዎች ጭምር ተገኝቷል። 30 ድሮን ተገጣጥሙ ማለት ነው። ይህ ማለት እኮ መሳሪያዎቹ ለረጅም ጊዜ በጣም በድብቅ ወደ ኢራን እየገቡ ነበር ማለት ነው። እየገቡና የተገጣጠሙ? ልክ ነሽ። በአስተማማኝ ቦታዎች እየተገጣጠሙ ለጥቃቱ ቀን ሲዘጋጁ ነበር የቆዩት። ይሄ የአንድ ጊዜ ድርጊት ሳይሆን የረጅም ጊዜ ኢንቨስትመንት ነው። ግን ይሄ ሁሉ መሳሪያ ድንበር አሻገሩ ማንም ሳያውቅ ማስገባትና ማከማቸት እንዴት ይቻላል? በጣም ከባድ መሆን አለበት። የሎጂስቲክስ ሂደቱ እጅግ በጣም የተራቀቀ ነበረ ነው የሚሉት መረጃዎቹ። እንዴት? ለምሳሌ የጦር መሳሪያዎቹን ለማስገባት የተለያዩ የሽፋን ኩምፓኒዎችን ተጠቅመዋል አሉ። እውነት? ንግድ ድርጅት መስለው? እና በጣም የሚገርመው ይህንን ለማሳካት የጉምሩክ ሰራተኞች፣ የመጋዘን ሰራተኞች፣ የጭነት መኪና ሾፌሮች ሳይቀሩ እነሱ ሳያውቁት ነው? ሳያውቁት በሞሳድ ተታለው ተባባሪ እንዲሆኑ ተደርገዋል። አጃይብ ነው። እንግዲህ እንዲህ ያለውን ሱር መዋቅር መዘርጋት ያው ወራትን አይደለም ዓመታት ነው የሚወስደው። ከፍተኛ ትዕግስትና ጥንቃቄ ይጠይቃል። ምንም ጥርጥር የለውም። ይህ ሁሉ ነገር በኢራን የጸጥታ መዋቅር ላይ ትልቅ መናወጥ መፍጠሩ አይቀርም። በእርግጥ እንደተዘገበውም የጸጥታ ኃይሎቹ በጣም ከፍተኛ ጥርጣሬ ውስጥ ገብቶ በመላ ሀገሪቱ ፍተሻ ጀመሯል ማለት ነው። ተሽከርካሪዎቹን በጥብቅ እየፈተሹ ሰፊ የአሰሳ ዘመቻ ጀምረዋል። የተጠረጠሩ ሰላዮች ናቸው የተባሉ ሰዎች እስር ምስሎችም በአየር ላይ ውለዋል። ወይኔ! እና በዚህ ሁሉ ውስብስብ ዘመቻ ከ500 በላይ ሰዎች ሳይሳተፉ እንዳልቀረ ነው የሚገመተው።
500? አዎ። እነዚህ ደግሞ የእስራኤል ሰላዮች ብቻ አይደሉም፣ የኢራን ውስጥ አዋቂዎችንም ያካተታሉ ነው የሚባለው። ውስጥ አዋቂዎች ከራሳቸው ከኢራናውያን? አዎ። እና በተለይ መቼና የት መምታት እንዳለበት በትክክል የሚያውቁ ከፍተኛ ደረጃ ያላቸው ሰዎች መኖራቸው የሞሳድን የመረጃ አሰባሰብ ጥልቀትና ስፋት ነው በደንብ የሚያሳየው። በጣም ግልጽ ነው። ጥቃቱ ሙሉ በሙሉ ከውስጥ መፈጸሙ እና ደግሞ ከጀርባው የነበረው ያ ሁሉ የዓመታት ዝግጅት ለኢራን በጣም ትልቅ ያልተጠበቀ ክስተት ነው የሆነባት። የራሷ ዜጎች ሳይቀሩ በዚህ ደረጃ? አዎ፣ ለውጭ ኃይል መስራታቸው የደህንነት ስጋቱን በጣም ነው የሚያሰፋው። ያው የውጭና የውስጥ ስጋት መስመሩ የደበዘዘ መምጣቱን ያመላክታል። ስለዚህ ከቀረቡት መረጃዎች የምንረዳው ዋናው ነገር ሞሳድ ቴክኖሎጂን፣ ሰርጎ ገቦችን እና የሀገር ውስጥ ሰዎችን በጣም በብልሃት አስተባብሮ በራሷ በኢራን ግዛት ውስጥ እጅግ ውስብስብ ጥቃት ፈጽሟል ማለት ነው። በትክክል። እና ይሄ በአንድ ጀንበር የተደረገ ሳይሆን ለዓመታት የታቀደ የተዘጋጁበት፣ የተደከመበት መሆኑን ነው ያየነው። እምነት ነው። በቃ ለማጠቃለል ያህል እዚህ ላይ አንድ አሳሳቢ ጥያቄ ማንሳት ያለብን ይመስለኛል። እሺ፣ ምንድን ነው? ምንጮቹ ገለጹት የውስጥ ሰርጎ ገብነት ደረጃ እና የዝግጅቱ ጥልቀት ይህን ያህል ከባድ ከሆነ ሌሎች ምን አይነት ገና ያልተጋለጡ የተደበቁ መዋቅሮች ወይም የረጅም ጊዜ ዝግጅቶች በቦታው ሊኖሩ ይችላሉ? በጣም አስፈሪ ጥያቄ ነው። አዎ። እና ይሄ አይነቱ ድብቅ ፍልሚያ እና ደግሞ ይሄ ከውስጥ የመቦርቦር አቅም ለወደፊቱ የቀጠናው መረጋጋትስ ምን አንድምታ ይኖረዋል? ይሄ በቀላሉ የማይመለስ ግን ሊጤን የሚገባው ጥያቄ ነው። በእርግጥም በጣም ሊጤን የሚገባው ነጥብ ነው። እንግዲህ አድማጮቻችን፣ ለዛሬ ያዘንላችሁ ጥልቅ ውይይት ይህን ይመስል ነበር። በቀጣይ በሌላ መረጃ እስከምንገናኝ